ብዙ ጊዜ ፊልተርም ስለምንጠቀም ብዙ ነገሮች ያምራሉ። ቤቱ ሊሆን ይችላል የሆነ ነገሩ የሚታየው ነገር በጣም የሆነ የተለየ ነገር ሊመስል ይችላል እና በጣም ብዙ ሰዎች ደግሞ የሆነ ነገር ሊሰሩ ቪዲዮ ሊቀርጹ ልክ በዛ ልክ የሚመጣ ባክግራውንዱ ተስተካክሎ መልካቸው ፀጉራቸው ምናምን አምሮባቸው መቅረጽ እንዳለባቸው የሚያስቡ ሰዎች አሉ። ግን ሰው ራሱን ነው የሚመስለው ራሱን ነው ሆኖ የሚኖረው እና ደግሞ እሱ ነው ውበቱ። ጭንቀቱ ለምንድነው? እሱ ነው ውበታችን። ራሳችን መምሰል አንዳንዴ እንደውም የሆነ አሁን እዚህ ቤቱን ሲቀርጸው ፊልተርም ስጠቀም በተለይ ብርሃን የቀን ብርሃን ካለው በጣም የተለየ ሌክቸር የሚመስል ነገር ይወጣዋል። ግን ምን ያደርጋል የሌለውን ነገር መኖር እንዴ እየተዋወቅን እና ራስን መምሰል ጥሩ ነው ለማለት ነው። እና ራሳችሁን መስላችሁ በየትኛውም አጋጣሚ አሁን አንዳንድ ሰው ጥሩ የተሻለ ኮንቴንት ይዞ ለሰዎች ፊት የሚቀርብ ሲሆን የትኛውም ቦታ ላይ ሆኖ ቢቀርጸው ለሰዎች ተደራሽ ይሆናል መልእክቱ እንጂ ፊቱ ወይ አለባበሱ ፀጉሩ ምናምን ብሎ የሚያስተውል ሰው ብዙ አለ አይመስለኝም። አይ ቲንክ እና መልእክቱ ላይ ትኩረት እናደርግ ነው። አመሰግናለሁ።